አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የስውሯ ማርያም ገዳም አጭር ታሪክ። እነሆ ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ ከጫጫ ከተባለችው ከተማ እልፍ እንዳለን 8 ኪሎ ሜትር ላይ ርቃ የምትገኘው የስውሯ ማርያምና የእግዚአብሔር አብ ገዳም ዛሬም እንደ ጥንቱ በጠበሏና በቅቤው እምነት እጅግ በጣም ብዙ ምዕመናን ድህነት እያገኙ ምስክርነታቸውን በደስታ እየገለጹ ይገኛሉ። ይህ ገዳም እመቤታችን ድንግል ማርያም ለተፈቀደላቸው ሰዎች የምትገለጽበትና 120 የሚሆኑ ስውራን አባቶች ያሉበት እጅግ ድንቅ ገዳም ነው። በገዳሙም ላይ ከጥንት ጀምሮ ሲከናወኑ የኖሩ የገድል ማዘል ስርዓት፣ የመስቀል መታሸት ስርዓትና መድኃኒት የሆነውን የቅቤ እምነት የመስጠት ስርዓት በየጊዜው በገዳሙ ላይ ይከናወናል። እንዲሁም ደግሞ በእምነት ለመጡ ገንዘብ ተበድሮ ለከዳ፣ ሀብቱ ንብረቱ በመተት ለሚሰለብበት ሰው መገበሪያ በመስፈር ጸሎትም ይደረጋል። በተለይም ደግሞ የሰው ገንዘብ ወስዶ ለከዳ ሰው መንፈሳዊ ደብዳቤም ክህደት የፈጸመው ሰው ወደ ገዳሙ እንዲመጣ ይልካሉ። ያም ሰው ደብዳቤው ደርሶ ካልመጣ ወይም ገንዘቡን ላበደረው ካልመለሰ የገዳሙ አባቶች ሁሉ ሱባኤ ጸሎት ይይዛሉ። በዚህ ታላቅ ገዳም ውስጥ በጀኔሬተር መፈንዳት ምክንያት የገዳሙ ዕቃ ቤት ሙሉ በሙሉ ሲቃጠል የእመቤታችን ስዕለ አድኅኖና ብዙ ዘመን በገዳሙ ላይ የኖረ ተአምረ ማርያም እንዲሁም እጅግ ፈዋሽ የሆነ የእብነ በረድ መስቀል ሳይቃጠሉ ተርፈዋል። በዚህ ታላቅ ገዳም እመቤታችን ለገዳሙ አባቶች የሰጠቻቸው ቃል ኪዳን እንዲህ ይላል። ወደ ደጄ የሚመጣውን ከልጄ አማልጄ አስምረዋለሁ። በእምነት ወደ እኔ የሚመጣውን ቤቱን ንብረቱን መተተኛ ሟርተኛ አይነካበትም። ደጃፌን በእምነት የመጣት መተት የሚባል አይታደስበትም ይላል። ስለዚህ በብዙ መከራ ውስጥ ሆናችሁ የምትጨነቁ፣ ሕይወታችሁ ተመሰቃቅሎ የምታዝኑ፣ በትዳራችሁ መካከል ልጅ በማጣት የምታለቅሱና ሰላም ያጣችሁ እንዲሁም የምትሰሩት ስራ በመተት ተበላሽቶባችሁ